እቺ ክንድ ስር የምትቀበረዋ የ3 ዓመቷ የወሊድ መቆጣጠሪያ ናት። ይሄው እንደምታያት እቺ ናት። ኢላስቲክ አይነት ናት። ደረቅ አይደለችም። መተጣጠፍ የምትችል አይነት ናት። በጣም ትንሽዬ ናት። ስለዚህ የ3 ዓመቱን በምትመርጡበት ሰዓት በክንዳችሁ ቆዳ ስር እንግዲህ የሚገባው እዚህ ጋር ነው። እዚህ ጋር የሚገባላችሁ ይሄ ነው ማለት ነው። ስለዚህ የ3 ዓመቱን ነው መጠቀም ፈልገው ብላችሁ በምታስገቡበት ሰዓት ብዙ ሰዎች የምትፈሩት ነገር አለ። እዚህ ጋር ከተደረገላችሁ በኋላ ወደ ውስጥ ይገባል፣ ወደ ብብት ስር ይሸሻል፣ አልፎ አእምሮ ላይ ሊወጣ ይችላል፣ ጡንቻ ውስጥ ሊገባ ይችላል፣ በብብት ስር አልፎ ሌላ ነገር ውስጥ ሊገባ ይችላል ብላችሁ የምትፈሩ ሰዎች አላችሁ። እቺ ነገር ቆዳ ስር ነው የምትቀመጠው። ምንም አይነት ወደ ሌላ ቦታ የምትሄድበት ቦታ የለም። በጤና ባለሙያ ከገባላችሁ የሚሆነው እዛው በተደረገበት ቁጭ ብሎ ሲወጣላችሁ በዛችሁ በገባበት ቀዳዳ ነው እንዲወጣላችሁ የሚደረገው ማለት ነው። ስለዚህ የ3 ዓመቱ ሲባል እቺ ናት። በጣም ኢላስቲክ ናት። አያችኋት አይደል? ስትሳሳብ ስትጠጣጠፍም እያያችኋት ነው። በውስጡ ያለው የቅመም መጠን ምን ያህል ነው ካላችሁ ደግሞ 68 ሚሊ ግራም ነው። ስለዚህ በጣም ትንሽ ቅመም ነው ውስጡ ያለው ማለት ነው። ስለ ወሊድ መቆጣጠሪያ እየመጣው ስነግራችሁ ይሄን ተጠቀሙላችሁ ሳይሆን እናንተ ከዚህ በፊት በተለይ ሳታውቁ ከሆነ የምትጠቀሙት ውስጡ ያለውንም ነገር ቅመሙ ምን እንደሆነ አውቃችሁ አደራረጉ እንዴት እንደሆነ አውቃችሁ እንድታደርጉ እንጂ ይሄን ተጠቀሙላችሁ አይደለም እየሰራው ያለሁት። ይሄን እንድታቁልኝ ፈልጋለሁ። ፒስ